የቃል ኦንላይን ቤተሰቦች እንዴት ናችሁ? ዛሬ ለየት ባለ ቪዲዮ መጥቻለሁ በትሬዲንግ ብሬክዳውን ማለት ነው። የዛሬ ሳምንት ሰኞ ቀን ዩኤስዲ ጄፒዋይ ላይ የገባው ትሬድ ነበረች እቺኛዋን ትሬድ ማለት ነው። እሷን ትሬድ ለምን እንደገባው ታሳያችኋለሁ። እንዲሁም ደግሞ የምጠቀመው በጣም ቀላል የሆነ ስትራቴጂም አሳያችኋለሁ ማለት ነው። ትሬዲንግን አወሳስባችሁ ለምታዩ ልጆች በጣም እናንተ ይጠቅማችኋል ብዬ የማስበው ቪዲዮ ስለሆነ እዩት ማለት ነው። በዚህ ስትራቴጂ ወደ 1 ዓመት ትሬድ አድርጌበታለሁ። እናንተም ይህንን ቪዲዮ ብታዩትና ኮፒ ፔስት ብታደርጉት ይህን ስትራቴጂ በእርግጠኝነት ትጠቀሙበታላችሁ ማለት ነው። ምክንያቱም አሪፍ ዊን ሬት አለው ይሄ ስትራቴጂ። በተጨማሪም ደግሞ ምርጥ የሚባል አራር ይሰጣችኋል ማለት ነው። ሚኒመም 3 አራር ነው ይሄ ስትራቴጂ የሚሰጠው ማለት ነው። ይኸውና ማየት ትችላላችሁ። ወደ 1 to 5 አራር ሰኞ ቀን ያገኘሁበት ትሬድ ነው ማለት ነው። እና እሱ ለምን እንደገባው ታሳያችኋለሁ፣ እንዲሁም ደግሞ ስትራቴጂንም አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ለብሶ እንዲደርስ ማድረግ ነው። እንዲሁም ደግሞ ከዚህ በኋላ በእንደዚህ አይነት የፎሬክስ ትሬዲንግ ቪዲዮ ማለት ነው ወይም ደግሞ በብሬክዳውን ቪዲዮ ሁሉ ጊዜ ስለሚመጣላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንሂድ። በመጀመሪያ ይሄ ስትራቴጂ የሚሰራው ዩኤስዲ እና ጂዩ ወይም ደግሞ ጂፒፒ ዩኤስዲ ትሬድ ነው ማለት ነው። በደንብ ይበልጥ የሚሰራው ነገር ግን ሁሉንም ፔሮች ትሬድ አደርጋቸዋለሁ ማለት ነው። እኔ አሪፍ ኢንትሪ እንዲሁም ደግሞ አሪፍ ቦታ ከሰጡኝ ማለት ነው። እና ዩኤስዲ ጄፒዋይ ላይ ዛሬ ላሳያችሁ በዩኤስዲ ጄፒዋይ አሳያችኋለሁ ማለት ነው። በመጀመሪያ ደረጃ እዚህ ጋር ያሉ ኢንዲኬተሮችን እንትን በሏቸው ማለት ተጠቅሟቸው። እነዚህ ሁለት ኢንዲኬተሮች ያስፈልጓቸዋል የምጠቀማቸው ሲሆኑ የመጀመሪያው ያው ሴሽን ማወጣበት ነው፣ ሴሽኖችን ማይበት ማለት ነው። ሁለተኛው ደግሞ ዴይሊ በያዜ ለመያዝ የምጠቀምበት ኢንዲኬተር ነው። እነሱን እንትን በሏቸው፣ ጽሁፎችን ይኸው ይታያቸዋል ብዬ አስባለሁ። በመቀጠል እነሱን ኢንዲኬተሮች ካወረዳችሁ በኋላ ያለውን ነገር ላሳያችሁ ማለት ነው። በመጀመሪያ ደረጃ ዴይሊ ባያዜን እንዴት ነው የሚይዘው የሚለውን ነገር ላሳያችሁ። ምንም አልንዛዛም ማለት ነው። ወደ 4 አወር ሰፖርት ዲስታንስ ሌቭል ምናምን ማሰማመር ትሬንድ ላይን መላገሌ ምናምን የለበትም ማለት ነው። በቀላሉ ዴይሊ ባያዜን የሚይዝበት መንገድ አለ። እሱ መንገድ ምንድነው? የኛው ኢንዲኬተር ብቻ በማየት ነው ማለት ነው። እቺኛው ኢንዲኬተር በማየት በካንድልስቲኮች ብቻ ዴይሊ ባያዜ ቡሊሽ ነው ወይስ ቤሪሽ ነው የሚለው ነገር በእነዚህ ካንድልስቲኮች ብቻ መለየት ይችላል ማለት ነው። 4 አወር ምናምን ለኔ አያስፈልገኝም ማለት ነው። አንዳንዴ እንደ ወሳኝነቱ ዊክሊ ካንድልስቲኮችን ላይ ይችላል ማለት ነው በዚህ ስትራቴጂ ሲሆን እና በመጀመሪያ ዴይሊ ባያዝ እንዴት እንደሚይዝ ላሳያችሁ። ለምሳሌ የኛውን ካንድልስቲክ ተመልከቱት። የኛው ካንድልስቲክ ከፕሪቪየስ ሃዩ በቦዲ በልጦ ዘጋው ማለት ነው። ስለዚህ ልክ እንደዚህ በቦዲ በልጦ ሲዘጋው ምንድነው ማስበው ቀጣይ ቀን ምንድነው የሚሆነው ቡሊሽ ይሆናል ብዬ አስባለሁ ማለት ነው። ስለዚህ የኛውን ቀን ምንድነው ባያዜ ቡሊሽ ነው ብዬ ስለማስብ ቡሊሽ ይሆናል ማለት ነው። እንዲሁም ደግሞ በቀጣይ ቀንም ደግሞ የኛው እንደምታዩት እዚህ ጋር ልችሁን ማየት ይችላላችሁ። እንትኑን ፕሪቪየስ የነበረውን ካንድልስቲክ በቦዲ በልጦ ስለዘጋ ቀጣይ ቀን ምንድነው የምጠብቀው ቡሊሽ ማርኬት ወይም ደግሞ ኮንቲኒዩሽን እጠብቃለሁ ማለት ነው። ስለዚህ ቀጣይ ቀኔ ቡሊሽ ይሆናል ማለት ነው። አሁን ለምሳሌ እዚህ ጋር ላሳያችሁ። እዚህ ጋር ፕሪቪየስ ዳይ የነበረው ማለት ነው ልክ እንደዚህ ቦዲ ሆኖ ቢሆን እንደዚህ አይነት ቦዲ ቢኖረው እና እቺኛዋ ካንድልስቲክ ማለት ነው የኛውን የፕሪቪየስ የነበረውን የዴይሉን ልክ እንደዚህ በዊክ በልጣ በቦዲ ደግሞ ከላይ ብዘጋ እኔ የምጠብቀው ቀጣይ ቀን ምንድነው ቡሊሽ ሆነ ሙቭመንት ነው የምጠብቀው ማለት ነው። ምክንያቱም እቺኛዋ የቀጣዩን ቀን ዴይሊ ካንድልስቲኩን በቦዲ በልጦ ወደታች ካልዘጋች ቤሪሽ ሙቭመንት ወይም ደግሞ ኮንቲኒዩሽን አልጠብቅም ቡሊሽ እጠብቃለሁ ማለት ነው። በፖይንት ኦፍ ኢንተረስት ካንድልስቲክ ከጨረሰ ወይም ደግሞ በዶጂ ካንድል ከጨረሰ ማለት ነው። ቦዲ የቀጣዩን ቀን ከበለጠው ኮንቲኒዩሽን እጠብቃለሁ። እንዲህ ደግሞ ልክ እንደዚህኛው ደግሞ በዊክ ብቻ በልጦት ቦዲው ከሱ በላይ ከዘጋ ደግሞ ባይ ወይም ደግሞ ቼንጅ ኦፍ ካራክተር ወይም ደግሞ የተለወጠ ማርኬት እጠብቃለሁ ማለት ነው። ያንን ይመስላል የኔ ዴይሊ ቢያዝ አወጣጤ። ቀጣይ ቀኖች ሌላ ብዙ ቪዲዮዎች ስለምሰራላችሁ ባለአሁኑ ዴይሊ ቢያዝ አያያዜ ይሄንን ካሳያችሁ ይበቃችኋል ማለት ነው። በመቀጠል የመጀመሪያው የኛውን ይመስላል ዴይሊ ቢያዝ አያያዜ። በመቀጠል ደግሞ ሁለተኛው ምንድነው ብሬክ ኦፍ ስትራክቸሮችን ምናምን ማየው ወይም ደግሞ የማርኬቱን ሳይኮሎጂካል ፓርት ወይም ደግሞ የማርኬቱን ስትራክቸር በደንብ የምለየው 50 ሚኒት ታይም ፍሬም ላይ ነው ማለት ነው። የ50 ሚኒት ታይም ፍሬም ለኔ በጣም ቤስት የምለው ወይም ደግሞ የማርኬቱን ስትራክቸር ለማየት በደንብ አሪፍ ምልከታ ያሰኛል ብዬ የማስበው ታይም ፍሬም ነው ማለት ነው። እና ደግሞ በደንብ ይሰራል ማለት ነው። ብዙ ለረጅም ጊዜ ትሬድ ያደረኩበት ስትራቴጂ ስለሆነ የ50 ሚኒት ታይም ፍሬም በደንብ ነው የሚሰራውና ተጠቀሙበት ማለት ነው። በመጀመሪያ ደረጃ 50 ሚኒት ላይ እንዴት ነው ማድረገው የሚለው ነገር አሳያችኋለሁ። ለትሬዲንግ ያው አዲስ ከሆናችሁም ታውቃላችሁ ብዬ አስባለሁ። ያው ትሬዲንግ የምታውቁ ከሆነ ወይ ጊዜ ማርኬቱ ምንድነው የሚያደርገው ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ይላል ማለት ነው። ቡሊሽ ሙቭመንት ከሆነ ቤሪሽ ሙቭመንት ከሆነ ደግሞ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ ብሬክ ኦፍ ስትራክቸሮችን እየሰራ ምናምን ይሄዳል ማለት ነው። የማርኬቱ እንቅስቃሴ ሁሉ ጊዜ
ልክ እንደዚህ ነው ማለት ነው። ሃየር ሃይ ሃየር ሎ እንዲሁም ደግሞ ሎወር ሎ ሎወር ሃይ እየሰራ ሁል ጊዜ ይጓዛል ማለት ነው። ኮንሶሊዴሽን ሞድ ላይ ካልገባ በስተቀር እና 50 ሚኒት ላይ ማድረገው ምንድነው የማርኬቱን ስትራክቸር ማየው ሃየር ሃይና ሃየር ሎ እያረኩ አያለው ማለት ነው። በመጀመሪያ ደረጃ ይህንን ትሬድ ለምን እንደገባው ላሳያችሁ እና ያለው ነገር እናያለን ማለት ነው። እዚህ ጋር ተመልከቱ። ማርኬቱ 50 ሚኒት ላይ ትመጣ እዚች ጋር ብሬክ ኦፍ ስትራክቸር ነበረችኝ ማለት ነው። የ50 ሚኒት ብሬክ ኦፍ ስትራክቸር ነበረችኝ። በመቀጠል ማርኬቱ ምን አደረገ? ድጋሚ እዚህ ጋር ብሬክ ኦፍ ስትራክቸር ፈጠረ ማለት ነው። እቺኛው ብሬክ ኦፍ ስትራክቸር ተመልከቷት 50 ሚኒት ላይ ማለት ነው። ልክ እንደዚህ ማርኬቱን ትሬንድ ለመለየት ሞክራለሁ ማለት ነው። 50 ሚኒት ላይ ስትራክቸሩን በደንብ ለይበታለሁ ማለት ነው። ይሄ ማለት ምንድነው ማርኬቱ እዚህ ጋር ዳውን ትሬንድ ላይ ያለው ማለት ነው። ስለዚህ ሴል ነው የምፈልገው ማለት ነው። የማርኬት ስትራክቸር ሴል ነው ማለት ነው። ልክ በመቀጠል ማርኬቱ ይሄንን ዞን እዚህ ጋር ያሳያችሁ ሎወር ሎ ሰራና ሎወር ሃይ ሰርቶ ሎወር ሎ ከሰራ በኋላ የሚጠበቀው ምንድነው ኮንቲኒዩሽን ማለት ነው። ነገር ግን ኮንቲኒዩሽን ሳይሰራ እቺኛዋ ሌቭል ብሬክ ሳላደርጋት ምንድነው ቼንጅ ኦፍ ካራክተር ተፈጠረ እንላለን ማለት ነው። እቺኛዋ ሌቭል ጋር በቦዲስ በልጦ ስለዘጋ ምን እንላታለን? ቼንጅ ኦፍ ካራክተር እዚህ ጋር አገኘን እንላለን ማለት ነው። ስለዚህ ምንድነው ባያዜ አሁን እንደሚሆነው ቼንጅ ኦፍ ካራክተር ስለተፈጠረ ባይ ወይም ደግሞ ቡሊሽ ሙቭመንት እጠብቃለሁ ማለት ነው። በዚህ ልክ ነው 50 ሚኒት ላይ ምንድነው ማውጣው ስትራክቸር የማርኬቱን ስትራክቸር ማውጣው ማለት ነው። እዚህ ጋር የሆነ ብሬክ ኦፍ ስትራክቸር አናዘር ሌቭል ደግሞ እዚህ ጋር የሆነ ብሬክ ኦፍ ስትራክቸር እያለ ማርኬቱ ይሄዳል ማለት ነው። ትሬንዱን ያስቀጥላል ማለት ነው። 50 ሚኒት ለኔ በደንብ አድርጌ የማርኬቱን ሳይኮሎጂ ማይበት ወይም ደግሞ የማርኬቱን ስትራክቸር መለይበት ታይም ፍሬም ነው ማለት ነው። በመቀጠል ሁለተኛው የስትራቴጂ ዋናው ፖይንት ደግሞ ምንድነው ሴሽን ሊኩዊዲቲ ማለት ነው። እነዚህ ሴሽኖች ናቸው። እዚህ ጋር የምታዩት የኛው ብላኩ ምንድነው እዚች ጋር ያለችውን ላሳያችሁ። እቺኛው ብላኳ ኤዥያ ሴሽን ዩኒት ማለት ነው። በጣም ለኔ ወሳኝ ነች። ሁሉ ጊዜ ትሬድ ከመግባቴ በፊት ዴሊ ባያዜ እንዲሁም ደግሞ የ50 ሚኒት ማርኬት ስትራክቸሪን ካረጋገጥኩኝ በኋላ ኢንትሪ ከመውሰዴ በፊት ግዴታ ማርኬቱ ሴሽን ሊኩዊዲቲ መውሰድ አለበት ማለት ነው። እነዚህ ሴሽን ሊኩዊዲቲዎች ሳይወሰዱ ዴሊ ባያዜ ቡሊሽ ቢሆንም እንዲሁም ደግሞ 50 ሚኒት ላይ ማርኬቱ ስትራክቸሩ ቡሊሽ ሙቭመንት ቢሆን ራሱ የቺኛዋን ሴሽን ሊኩዊዲቲ ማይወስድልኝ ከሆነ በፍጹም ትሬድ አልገባ ማለት ነው። ወይም ደግሞ ኢንትሪ አልወስድም ማለት ነው። ትሬዱን አሳልፈዋለሁ። ምክንያቱም ለኔ ወሳኛው ፓርት ምንድነች ሴሽን ሊኩዊዲቲ ነች ማለት ነው። እና ሴሽን ሊኩዊዲቲዎቼ እነዚህን ይመስላሉ ማለት ነው። ሁሉ ጊዜ ኤዥያ ሴሽንን ብቻ አይደለም የምጠቀመው የለንደን ሴሽንም እዚህ ጋር አለ ማለት ነው። ለንደን ሴሽንም አንዳንድ ጊዜ ሲወሰድ እንዳስፈላጊነቱ ትሬድ መገባበት ነገር አለ። እሱን ማሳያችኋለሁ። እንዲሁም ደግሞ የኛው ኒውዮርክ ሴሽናችን ነው ማለት ነው። ኒውዮርክ ሴሽንም ሲወሰድ ስዊፕ ተደርጎ ማርኬቱ አሪፍ ከሆነ ኤዥያ ሴሽን ሳይወሰድ በኒውዮርክ ሴሽን ብቻ ራሱ ሴሽኑ ከተወሰደልኝ ምንድን አደርጋለሁ ትሬድ እገባለሁ ማለት ነው። እና እሱንም በደንብ አሳያችኋለሁ። ሴሽን ሊኩዊዲቲዎቼ እነዚህን ይመስላሉ ማለት ነው። በመጀመሪያ ዴሊ ቢያዝ እንዴት እንደሚያሳያችኋለሁ። ሁለተኛ ደግሞ የማርኬቱን ስትራክቸር ማይበትን ታይም ፍሬም ነግሬያችኋለሁ። ሶስተኛና ወሳኝ ደግሞ ሴሽን ሊኩዊዲቲ መሆኑን ነግሬያችኋለሁ ማለት ነው። በመቀጠል እነዚህ ነገሮች ካደረግን በኋላ እንዴት ነው ኢንትሪ መስጠው ወይም ደግሞ ትሬድ መገባ የሚለው ነገር ላሳያችሁ። በመጀመሪያ የገባዋትን ትሬድ ይችኛል ለምን እንደገባዋት ላሳያችኋለሁ ማለት ነው። በመጀመሪያ ደረጃ ምንድነው ማርኬቱ የፈጠረው እዚህ ጋር ማየት ትችላላችሁ ማለት ነው። ማርኬቱ ቤሪሽ ሙቭመንት ነበረው። ብሬክ ኦፍ ስትራክቸሮችን ሎወር ሎ ሎወር ሃይ እየሰራ ዳውን እያደረገ ነበረ ማለት ነው። እዚህ ጋር ብሬክ ኦፍ ስትራክቸር ከፈጠራልኝ በኋላ ምን አደረገ ማርኬቱ ወደ ታች በደንብ ወረደና እዚህ ጋር ኤዥያ ሴሽን ክሬት አደረገልኝ ማለት ነው። እኛን ኤዥያ ሴሽን ክሬት ካደረገልኝ በኋላ ምንድነው የምጠብቀው እቺኛዋ ኤዥያ ሴሽኔ ስዊፕ ተደረጋ 1 ሚኒት ላይ ማያቸው የማርክ ኢንትሪ ሞዴል አለ። እሱንም በኋላ አሳያችኋለሁ ወደ 1 ሚኒት ሄጄ ማለት ነው። ልክ ኤዥያ ሴሽኔን ከወሰደልኝ በኋላ ኢንትሪ ሞዴልን አይቼ ትሬድ መግባት ነው ማለት ነው። ነገር ግን የኛው ጋር እዚህ ጋር ምን አደረገ ማርኬቱ ኤዥያ ሴሽን ስላልወሰደ ምንም አይነት ትሬድ አልገባም ማለት ነው። ሚስ አደርገዋለሁ ማለት ነው ይሄንን ትሬድ። በመቀጠል አናዘር እዚህ ጋር ምን አደረገ ኤዥያ ክሬት አደረገ። አሁንም ቢሆን ማርኬቱ ምንድነው ዳውን ትሬድ ነው ማለት ነው። ምክንያቱም እዚህ ጋር ስለሆነ ብሬክ ኦፍ ስትራክቸር የፈጠረው ግዴታ ባይ ለማየት እቺኛዋ ሌቭል ቼንጅ ኦፍ ካራክተር መፈጠር አለባት ማለት ነው። ስለዚህ እቺኛዋ ሃይ ፕራይሷ ብሬክ እስካልተደረገች ድረስ በፍጹም በምንም ተአምር ምን አልጠብቅም ባይ ሴትአፕ አልጠብቅም ማለት ነው። ስለዚህ እዚህ ጋር እንደምታዩት ነው ኤዥያ ክሬት አደረገ። በመቀጠል ሊኩዊዲቲ ስዊፕ አደረገልኝ ቡም አደረገ ማለት ነው። ፉል ቲፒ ስማሽ አደረገ ማለት ነው። ይሄንን ትሬድ ገብቼው ነበረ። ሌላኛው ትሬዲንግ ቪው ላይ ነው ያለው። አሳያችኋለሁ ሁሉ ነገር ከዚህ በኋላ ረጅም ጊዜ በትሬዲንግ አብረን ስለምንቆይ ሁሉ ነገር ማሳያችሁ ይሆናል ማለት ነው።
በመቀጠል ማርኬቱ እዚህ ጋር ብሬክ ኦፍ ስትራክቸር ፈጠረልኝ። ይችኛዋን ኤዥያ ወስዶ ፉል ቲፒ ስማሽ ካደረገ በኋላ ማርኬቱ እዚች ጋር ብሬክ ኦፍ ስትራክቸር ፈጠረ ማለት ነው። በመቀጠል ምን አደረገ ማርኬቱ እንደምታዩት ነው። እዚች ጋር ይችኛውን ወደታች ወረደና ብሬክ ኦፍ ስትራክቸር ከፈጠረ በኋላ ቼንጅ ኦፍ ካራክተር እዚህ ጋር ፈጠረልኝ ማለት ነው። ልክ ይችኛዋ ቼንጅ ኦፍ ካራክተር ስትፈጠር ምንድነው ማየው ቡሊሽ ሙቭመንት ወይም ደግሞ ባይ ሳይድ ነው ማየው ማለት ነው። ቼንጅ ኦፍ ካራክተሬን እዚች ጋር አገኘዋት። እንዲህ ዙም ላድርግላችሁ እና ላሳያችሁ። ቼንጅ ኦፍ ካራክተሬን እዚህ ጋር አገኘዋት ማለት ነው። እና ለዛ ነው ይችኛዋን ትሬድ የገባዋት። ለእንዴት አድርጌ ኢንትሪ ሞዴልን እንደወሰድኩ አሳያችኋለሁ። ዴሊ ባያዜ እዚህ ጋር ቡሊሽ ነበር፣ ፕላስ ደግሞ የ15 ሚኒት ስትራክቸሪም ቡሊሽ ነበር ማለት ነው። ሁሉ ነገር የተረጋገጠ ነበር። እዚህ ጋር ደግሞ ኤዥያ ሴሽኔ ተወስዳልኝ ነበር ማለት ነው። ሁሉ ነገር ተሟልቶኝ ነበር። ኤ ፕላስ የሚባል ሴትአፕ ነበር እችኛዋን ትሬድ የገባዋት እና ይኸውና እዚህ ጋር ማየት ይቻላል። እችኛዋን እንዲችላል ግና ምልክት ለምን እንደገባሁት ወደ 1 ሚኒት ሄጄ ላሳያችሁ ማለት ነው። ኢንትሪ ሞዴልን ላሳያችሁ። ይኸውና ወደ 1 ሚኒት መጥቻለሁ ማለት ነው። እችኛዋን ላጥፋላችሁ የገባሁትን። በመቀጠል እንዳልኳችሁ ሁሉ ነገር ተስተካክሎ ነበር። ዴሊ ባያዜ ልክ ነበር። እንዲሁም ደግሞ 15 ሚኒት ስትራክቸሬ ልክ ነበር፣ ቡሊሽ ነበር ማለት ነው። ቼንጅ ኦፍ ካራክተር ተፈጠረልኝ። እናም ደግሞ እዚህ ጋር ሴሽን ሊኩዊዲቲ እኔም ሌላኛው ሴሽን ወሳኛዋ ኮንፈርሜሽን ሴሽን ሊኩዊዲቲ ወስዶልኛል ማለት ነው። ይሄ ሁሉ ኮንፈርሜሽን ስለተሟላልኝ ኢንትሪ ፈለጋ ቀጥታ ወደ 1 ሚኒት ነው የሚሄደው ማለት ነው። እና 1 ሚኒት ላይ በመጣው ሰዓት ምንድነው የተፈጠረው ማርኬቱ ላይ ማየው የማርኬት ስትራክቸር አለ። እንዲሁም ደግሞ ትሬድ ከመግባቴ በፊት ግዴታ ከለንደን ሴሽን ጀምሮ መሆን አለበት ማለት ነው። ትሬዶች የምገባው ለንደን ሴሽን ከተከፈተ በኋላ ነው። ለንደን ሴሽን ሳይከፈት ኤዥያ ሬንጅ እንዳለቀ ምንም አይነት ኢንትሪ እንኳን ቢሰጣኝ ብዙ ጊዜ አልገባቸውም፣ ወይም ደግሞ ሪስኪ ትሬድ ናቸው ማለት ነው። ሎ ሪስክ አድርጌ በደንብ ሪስኪን ቀንሼ መገባው ትሬድ ይሆናል ማለት ነው። እና ማርኬቱ ምን አደረገ? የኛውን ቦክስ አጥፋላችሁ። ኤዥያ ሴሽንን ሲወስድልኝ ምንድነው ያደረገው? የራሱ የሆነ ማርኬት ስትራክቸር አለው ማለት ነው። ዋይ ሚኒት ላይ ምንድነው የምጠብቀው? ለምሳሌ ዳውን ትሬንድ ከሆነ ባይ ለመግባት ዳውን ያደርጋል ማለት ነው። ማርኬቱ እንደዚህ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ ይወርዳል ማለት ነው። በመቀጠል ሎወር ሃይ የነበረችውን ፕራይስ እንዲቻርጎ ቼንጅ ኦፍ ካራክተር በቦዲ ዘጋታል። ከዛ በኋላ የተወሰነ ሪቴስት በሚያደርግበት ሰዓት የኔ ኢንትሪ እዚህ ጋር ይሆናል ማለት ነው። 1 ሚኒት ላይ ኢንትሪ ሞዴል ይችኛዋ ናት ማለት ነው። እዚች ጋር ያለችው ሌቭል እንደዚህ አድርጌ የምገባት ይሆናል ማለት ነው። እንዲሁም ደግሞ ሌላም ኢንትሪ ሞዴል ያለኝ። ሌላኛው ኢንትሪ ሞዴል ደግሞ ምንድነው? 1 ሚኒት ላይ ልክ እንደዚህ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ ይወርዳል። እንደዚህ ከወረደ በኋላ በመጨረሻ ምን ያደርጋል ማርኬቱ? እንድች ያደርግና ፌለር ሎ ይሰራል ማለት ነው። ፌለር ሎ ከሰራ በኋላ ድጋሚ ወደ ላይ ፑሽ ያደርግና እችኛዋን ሎወር ሃይ የነበረችውን ፕራይስ ብሬክ ኦፍ ስትራክቸር ይፈጥራታል ማለት ነው። ወይም ማርኬት ስትራክቸር ሽፍት ያደርጋታል። በመቀጠል ሎወር ሎ ሲሰራ እዚችኛዋ ሌቭል ጋር የኔ ኢንትሪ ይሆናል ማለት ነው። እችኛዋን እገባታለሁ። ፌለር ሎ የምትባለዋን ኢንትሪ ሞዴልም እጠቀማታለሁ ማለት ነው። በብዛት ግን አሪፍ ዊን ሬት ያለው ይሄኛው ሲሆን ነው። በደንብ ቼንጅ ኦፍ ካራክተር ዋይ ሚኒት ሲፈጠር አሪፍ ዊን ሬት አለው ማለት ነው። እና ሁለቱን ኢንትሪ ሞዴሎች የምጠቀማቸው ይሆናል ማለት ነው። ትሬድ ለመግባት ሁሉም ኮንፈርሜሽን ካገኘው በኋላ ወደ ኢንትሪ ሞዴል ሲመጣ ይህንን ይመስላል። እና ማርኬቱ እዚህ ጋር ምን አደረገ? 1 ሚኒት ላይ ሄደ ወረደ፣ ሎወር ሎ ሎወር ሃይ ሰራ። ሎወር ሎ ሰርቶ ሎወር ሃይ ከሰራልኝ በኋላ ምን አደረገ? እችኛዋን ኤዥያ ሴሽኔን ቼንጅ ኦፍ ካራክተር ፈጠራልኝ ማለት ነው። በመቀጠል እኔ የምጠብቀው ምንድነው? እችኛዋ ሃይ ፕራይሷ ቼንጅ እስክትደረግ ድረስ ነው የምጠብቀው ማለት ነው። ሃይ ፕራይሷ ምን አደረገ? ማርኬቱ ወደ ላይ መጣና ብሬክ አደረጋት፣ ወይም ደግሞ ቼንጅ ኦፍ ካራክተር በቦዲ ሰጠኝ ማለት ነው። እኛን ቼንጅ ኦፍ ካራክተር ልክ እንዳገኘኋት ማድረገው ነገር ምንድነው? 5 ሜትር ወይም 3 ሜትር ሄጄ ኪ ሌቭሎች ነው ያለ ማለት ነው። ኦብዘርቭ ብሎክ ይሆን ይችላል፣ ፌር ቫሊ ጋፕ ምናምን እነዛን አይቼ ልገባ እችላለሁ። ነገር ግን እኔ ዩኤስዲ ጄፒዋይ ሲሆን የምጠቀመው መንገድ ምንድነው? ፊቦናቺ ነው ማለት ነው። ፊቦናቺን ከዚህኛው ሎ ድረስ እስከ 20 ፕራይስ ድረስ እንደዚህ ዘረጋታለሁ ማለት ነው። ልክ እንደዚህ እንደምታዩት በዚህ መልክ መዘረጋት ይሆናል ማለት ነው። ልክ እንደዚህ ፊቦናቺን ከዘረጋው በኋላ የኔ ኢንትሪ የሚሆነው ምንድነው? እችኛዋ ቦክስ ጋር ማርኬቱ ሲመጣልኝ ማለት ነው። እችኛዋ የኔ ዋና ወይም ደግሞ ጎልደን ዞን ነች ማለት ነው። ወርቃማ ኤሪያ የትኛዋ ናት? እችኛዋ ዞን ነች ማለት ነው። በደንብ ኤስኤልን ደግሞ ጠባብ ስለምታደርግልኝ እችኛዋን የምጠቀማት ብዙ ጊዜ ስናይፐር ኢንትሪ ነው እችኛዋ ነክቶ የሚያስገባኝ ማለት ነው። በፊት ብዙ ጊዜ ስለገባሁበት ነው። እና በመቀጠል እችኛዋ ጎልደን ኤሪያ ሃይ ፕራይስ ወይም ደግሞ እችኛዋ እንትን የለችም። እችኛዋ የምታዩት እችኛዋ መስመር ላይ ኢንትሪን አስቀምጣለሁ ማለት ነው። ሊሚት ኦርደሪን አስቀምጣለሁ እንደምታዩት 0.705 ላይ ማለት ነው። እሷ ላይ ካስቀመጥኩኝ በኋላ ኤስኤል የሚሆነው ምንድነው? እችኛዋ የመጨረሻዋ ሎ ፕራይስ ወይም ደግሞ ስዊንግ ሎ ያለ ነው ማለት ነው። ማስቀመጠው ስዊንግ ሎ ላይ አስቀምጣለሁ። ኢንትሪ ሞዴል ደግሞ እንዳልኳችሁ 700.5 ላይ አስቀምጣለሁ ማለት ነው። ወይም ደግሞ የኔ ፕሪሚየም ዞን ወይም ደግሞ የኔ ጎልደን ዞን ሲነካልኝ ማለት ነው።
በመቀጠል ታርጌት የሚሆነው ምንድነው እዚች ጋር ያለችው ጥቁሯ ሌቭል ነች ማለት ነው። እችኛዋ ብላኳ ሌቭል የኔ ምንድነች ታርጌት ዞን ነች ማለት ነው። እሷ ጋር አደርጋለሁ ማለት ነው። እንደምታዩት 1 2 5 አራር ሰጥቶኛል ማለት ነው ማርኬቱ። በመቀጠል ልክ እንደዚህ አደረኩኝ። እንደዚህ በሚደረግበት ሰዓት ስናይፐር ኢንትሪ ስናይፐር ኤግዚት ሆነልኝ ማለት ነው። እንደምታዩት ነው በጣም ጽድት ያለች ምንም አይነት ሎስ ሳላይበት በፕሮፊት ብቻ የዘጋ ትሬድ ነው ማለት ነው። በጣም አሪፍ ነው ማለት ነው። እንዲሁም ደግሞ ሲምፕል የሆነ ስትራቴጂ ነው። እናንተም ይህንን ስትራቴጂ አፕላይ በማድረግ በቀላሉ ኮፒ ፔስት ማለት ነው። ምንም የተንዛዛ ነገር የለው። ኢንዲኬተር አይታችሁ ዴሊ በያዛችሁን ትይዛላችሁ። በመቀጠል 50 ሚኒት የማርኬቱን ስትራክቸር ታያላችሁ። ከዛ በኋላ ሴሽን ሊኩዊዲቲ አይታችሁ በ1 ሚኒት ኢንትሪ ሞዴል አማካኝነት ትሬዶችን መግባት ነው ማለት ነው። እና በዚህ መልኩ አንድ ትሬድ ሰኞ ቀን ገብቼ ነበር ማለት ነው። ከዛ በኋላ ሁለተኛ ቀን ደግሞ እቺኛዋን ትሬድ ገብቻት ነበረ። እንደምታዩት ነው እዚች ጋር ብሬክ ኦፍ ስትራክቸር ፈጠረልኝ ማለት ነው። እቺኛዋ ብሬክ ኦፍ ስትራክቸር የፈጠረችው የመጨረሻዋ ሎ የትኛዋ ናት? እቺኛዋ ናት ማለት ነው። እቺኛዋ ሎ ደግሞ ምንድነው የሆነችው ኤዥያ ናት ማለት ነው። ስለዚህ እቺኛዋ ሎ ማርኬቱ መጥቶ አይወስዳትም ማለት ነው። ምክንያቱም እቺኛዋ ሎ ማርኬቱ መጥቶ የሚወስዳት ከሆነ ቼንጅ ኦፍ ካራክተር ይፈጠርበታል። ማርኬቱ ደግሞ ወደ ላይ ከሆነ ባያዛችን ብሪሽ ከሆነ ባያዛችን እቺኛዋ ኤዥያ ሎ ትወስዳለች ብዬ ስለማልጠብቅ ምን አደርጋለሁ ሌላ ሴሽን ሊኩዊዲቲ እስኪወሰድልኝ እጠብቃለሁ ማለት ነው። ለንደን ሴሽን ወይም ደግሞ ኒውዮርክ ሴሽኔ እስኪወሰድልኝ እጠብቃለሁ ማለት ነው። ማርኬቱም ደግሞ ያውና እዚህ ጋር ማየት ትችላላችሁ ተመሳሳይ ነገር ነው ያደረገው። ይኸውና እዚች ጋር ኒውዮርክ ሴሽን ነበረች። ኒውዮርክ ሴሽንን ምን አረጋት ወሰዳት ማለት ነው። ሎዋን ወሰዳት፣ ስዊፕ አረጋት። በመቀጠል ማርኬቱ ፑሽ አረገ ማለት ነው። እኔ ይህንን ትሬድ ሚስ አድርጌው ነበረ። ነገር ግን ቀጥታ 1 ሚኒት ብንሄድ ትክክለኛ የሆነ ኢንትሪ ሞዴል እንደሚሰጠን ተስፋ አደርጋለሁ። ሄጄ ላሳያችሁ 1 ሚኒት ላይ እንደምታዩት ወደ 1 ሚኒት መጣው ማለት ነው። እቺኛዋ እንደምታዩት ናት ኒውዮርክ ሴሽን ነበረች። ምን አረገ ማርኬቱ መጀመሪያ የምናየው ምንድነው ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ከዛ በኋላ ቼንጅ ኦፍ ካራክተር እስኪፈጠርልኝ እጠብቃለሁ ማለት ነው። ቼንጅ ኦፍ ካራክተር እዚህ ጋር አገኘው ማለት ነው። እነዚህ ሌቭሎች እንዳለ ቼንጅ አረጋቸው ማለት ነው። ማርኬቱ ቼንጅ ካረጋቸው በኋላ ምንድነው እንደቀድሙ የምናደርገው የኔም ፊቦናቺ ዘረጋለሁ ወይም ደግሞ እንዳልኳችሁ 3 ሚኒት ላይ ወይም 5 ሚኒት ላይ ይራችሁ ኪ ሌቭል ታያላችሁ ማለት ነው። ኦርደር ብሎክ ሊንቻር ፌር ቫልዩ ጋፕ ኢንቨርዥን ፌር ቫልዩ ጋፕ የፈለጋችሁት ነገር ታያላችሁ። ያንንም የምታደርጉት ማለት ነው። እኔ ግን ማድረገው ፊቦናቺን ነው የምዘረጋው። እንደምታዩት ነው ፊቦናቺን ዘረጋው። የኔ ቅድም ያልኳችሁ ሌቭል እቹትና ማለት ነው 0.705 ቷ ሌቭል ስትነካልኝ ኢንትሪ ይገባል ማለት ነው። እና ሊሚት ኦርደር እዚህ ጋር ነው ማስቀምጠው። ኤስኤል ሁሉ ጊዜ የምትሆነው የቱ ጋር ናት? ከዚህኛዋ ስዊንግ ሊዮ ቦታች ነው የሚሆነው ማለት ነው። በመቀጠል ታርጌት የትኛዋ ናት? የላይኛዋ ጥቁር ሌቭል ነች ማለት ነው። እዚች ጋር ጥቁር ሌቭሏ ላይ ታርጌቴን አደርጋለሁ ማለት ነው። የኛው ትሬድ ደግሞ ስንት ነው? እንደምታዩት ነው 124.97 ማለት ነው። 125 ብሉት ወደ 125 አራር ነው ማለት ነው። ትንሽ ከፍ እናድርገውና 125 አራር እዚህ ጋርም ሰጥቶናል ማለት ነው። በድጋሚ እቺኛዋን ወደዚህ በምስብበት ሰዓት እንደምታዩት ነው ስናይፐር ኢንትሪ በጣም ጽድት ያለ ኤግዚት ነበር ማለት ነው። ኤግዚት ነበር ማለት ነው። ከዚህም በላይ ፑሽ አድርጓል። ነገር ግን ይሄን ራሱ ብትይዙ በአንድ ትሬድ 125 በጣም አሪፍ ነው ማለት ነው። እናም እናንተ በዚህ መንገድ ስትራቴጂያችሁን ይሄንን ስትራቴጂ ኮፒ ፔስት ማድረግ ይቻላል ማለት ነው። እና በደንብ የሚሰራ ስትራቴጂ ነው። በጣም ቀላል ነው ማለት ነው። ላያያዝ ይመቻል። ዴሊ በያዛችሁን እዚሁ ትጨርሳላችሁ። በዚህኛው ኢንዲኬተር ብቻ ዴሊ በያዛችሁን ትይዛላችሁ። ሴሽን ሊኩዊዲቲ ኢንትሪ ሞዴል ሁሉ ነገር በጣም ቀላል ነው ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ።